እመቤታችን ቅድስት ድንግል ማርያምን ሊቃውንቱ ተመየጢ ሲሏት ነው ያደሩት። ተመለሺ እናታችን ድንግል ማርያም ሆይ ልጅሽን እንደያሽ አስጨናቂው አስቸጋሪው ያጨካኝ ንጉሥ ሄሮድስ ሞቷልና ልጅሽን ታቀፈሽ ደግሞ ተመለሺ እያሉ ሊቃውንቱ ሲያመሰግኑ አድረዋል። ዛሬም ኢትዮጵያውያን ዛሬም ኦርቶዶክሳውያን በእኛም ሀገር ላይ ብዙ ሄሮድሶች ተነስተዋል። እናትና ልጅን የሚገድሉ ሄሮድሶች ተነስተዋልና ሄሮድስ ኃይሉ ደክሞ ሄሮድስ ጉልበቱ ልምሾ ሆኖ ያ ገዳይ ተይዞ ያ የሕዝብ አስጨናቂ ተይዞ ሰላም የሚሆንበትን ቀን አምላካችን እንዲያመጣልን ገዳዮቻችንን አስጨናቂዎቻችንን እንዲያስታግስልን ሥላሴ በቸርነቱ ይርዳን። ኢትዮጵያ ሀገራችን ወደ ቀደመ ክብሯና ማንነቷ ይመልስልን። የሰላማችን ራስ ኢየሱስ ክርስቶስ ነው፣ በመንደራችን ይለፍልን። የሰላማችን ራስ ክርስቶስ ነው፣ በቤታችን ይግባልን። ሰላማችን ክርስቶስ ካልተያዘ በስተቀር ዓለማችንም መንደራችን ከተማችን እንደተናወጠች ሰው በሰላም ወጥቶ ማይገባው አምላካችንን ስላልያዝነው ነው። የአምልኮ መልክ አለን፣ ኃይሉን ክደነዋልና አምላካችን በፍጹም ልባችን እንድናምነው ሥላሴ በቸርነቱ ይርዳን። እንደ እግዚአብሔር በጎና መልካም ፈቃድ የምንነጋገርበት የዕለቱ ወንጌል የሚሆነው በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ያለውን መለኮታዊ በጎ ሐሳብ በማንሳት ይሆናል። ቃሉ አትጨነቁ ይላል። እስቲ ከኔ ጋር በሉ ሁላችሁ። አይሰማም? እንዴት አንጨነቅ? መከራው በስቷል። እንዴት አንጨነቅ? ስደቱ በስቷል። እንዴት አንጨነቅ? ለቅሶ በስቷል። እንዴት አንጨነቅ? መገዳደሉ በስቷል። ሰው በሰው ጨክኗል። ዛሬ የሚንሰባው የሚሰቀጥጠው ቃል በጣም እጅግ ጆሮን የሚሰቀጥጥ ልብን የሚያቆስል የሚያደማ ነገር እንሰማለን። አዎ ጭንቀቱ በርትቶብናል። ግን የክብር ባለቤት ግን እንዲህ አለን፣ አትጨነቁ አለን። ምን አትበሉ? ምን አትበሉ? ይህንን ቃል የተናገረው የክብር ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲህ ብሎ ይጀምራል። ስለ ነፍሳችሁ በምትበሉትና ስለምትጠጡት ወይንም ደግሞ ስለ ሰውነታችሁ በምትለብሱት በአንዳች አትጨነቁ አለን። ወገኖቼ ስለ እንጀራ ትጨነቁ ይሆናል። ወገኖቼ ስለ ልብስ ትጨነቁ ይሆናል። ስለ እንጀራ ብቻ አይደለም፣ ስለ ቤት እንጨነቅ ይሆናል። የኑሮ ግዝፈታችንን እያየን እንጨነቅ ይሆናል። የክብር ባለቤት መድኃኔዓለም እኔ አባታችሁ አለው። የሚያኖራችሁ ደሞዛችሁ አይደለም፣ የሚያኖራችሁ ንግዳችሁ አይደለም፣ እኔ የእናንተ መኖሪያችሁ ነኝና አትጨነቁ አለ። ክብር ለመድኃኔዓለም ይሁን። መኖሪያችን ነው አማኑኤል። ወገኖቼ እሱን ስለያዝን ነው አይናችንን ምንከድ ነው። ማንን አምናችሁ ነው አይናችሁ የምትጨፍኑት? ኧረ ዙሪያውን ብታዳምጡ፣ መንደራችሁን ብትመለከቱ፣ ከተማችሁን ብታዩት፣ የምትኖሩበትን ሰፈር ብታስተውሉ አይን የማያስከድን ነገር ትሰማላችሁ። ጠላቶቻችን በዙሪያችን አድብተዋል፣ በስተዋል። ሊገድሉን የሚፈልጉ አሉ። ጨካኞች በዙሪያችን አሉ። ሰልፍ የያዙ ሰዎች አሉ። ጉድጓድ የቆፈሩ ሰዎች አሉ። ውድቀታችንን የሚፈልጉ ሰዎች አሉ። አይናችንን የምንከድነው ግን ኢየሱስ ክርስቶስን አምነን ነው። ክብር ለዚህ ጌታ ይሁን። የታመነው ጌታ እሱን ስላመንን አይናችንን እንከድናለን። እሱም ደግሞ ታምኖ ጠዋት ደግፎ ያነሳናል። እስቲ ደግፎ ያነሳችሁ ብቻ አመስግኑት መድኃኔዓለምን። እንዲህ አለ፣ አትጨነቁ ብሎ አይደለም ያለው። እንዲህ አለ፣ ወደ ሰማይ ወፎች ተመልከቱ አለ። ወዴት ተመልከቱ አለ? ግዴላችሁ ወዴት ተመልከቱ አለ? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱም፣ በጎተራ አይሰበስቡም። እነማን ግን ወፎች ይበላሉ፣ ግን ወፎች ይኖራሉ። የሚመግባቸው ማን ነው? የሚያኖራቸው ማን ነው? ሳይዘሩ ይበላሉ፣ ሳያጭዱ፣ በጎተራ ሳይከምሩ፣ ሳይሰበስቡ ይኖራሉ። የሰማይ አዋፋት መኖሪያ የላቸውም፣ ቤት እንኳን የላቸውም፣ መጠለያ እንኳን የላቸውም፣ ይኖራሉ አለ። እናንተ ከሰማይ አዋፍ ታንሳላችሁ አለን መድኃኔዓለም። አይዟችሁ በጭንቀት ውስጥ ያላችሁ፣ አይዟችሁ መከራ የከበደባችሁ፣ አይዟችሁ ኑሮ የሚያንገሸግሻችሁ፣ ከመኖር መሞትን የመረጣችሁ በተስፋ መቁረጥ ውስጥ ያላችሁ ሰዎች አላችሁ። በእናንተና በሞት መካከል አንድ ምዕራፍ የቀረ ተስፋ የቆረጣችሁ ሰዎች አላችሁ። አይዟችሁ የሚለን መድኃኔዓለም ነው። አትጨነቁ የሚለን መድኃኔዓለም ነው። ከጭንቀታችሁ በላይ የሆነ ኑሮ ቢኖር እንኳን አማኑኤል አለላችሁና አይዟችሁ አለ። አትጨነቁ አለ። የሰማችሁ ይኖር ከናንተ ተጨንቆ አለ
በቁመቱ ላይ አንድ ስንዝር መጨመር የሚቻለው ሳለ አለ። ኧረ መጨመርማ ቢቻል እኔ ነበረ መጨመረው። ይገርማቸዋል። የኔ ታይነ ሁሉን ነበረ ማክለው ዛሬ ጨምሬ ማለት ይቻላል ወገኖቼ? ይቻላል ወይ? ጣራ እየቆጠርን ብናድር፣ ስንገላበጥ ብናድር፣ ስንጨነቅ ብናድር፣ ስንጠበብ ብናድር፣ ይሄው እጁን እያወራጨ የማይሄድ ሰው ማን አለ እስቲ ንገሩኝ? በመንገድ ለብቻው የማያወራ ሰው ማን አለ ንገሩኝ? የቤት ኪራይ ትምህርት ልጆችን ማስተማር የትምህርት ቤት ክፍያ ከብዶት በጣም በኑሮ ውጣ ውረድ ውስጥ የተጨነቀ ለብቻው እየተወራጨ የሚሄድ ኑሮ የከበደው መኖር የሰለቸው ሰው አለ። ግን እንዲህ ባለ ሁኔታ ውስጥም ግን እንኖራለን። አማኑኤልን አምነን ነው የምንኖረው። እሱን አምነን እንወጣለን፣ እሱን አምነን እንገባለን፣ እሱን አምነን እንተኛለን፣ እሱን አምነን እንነሳለን። የታመነ ነው አማኑኤል። ተደገፉት። ይሄ ጊዜ ያልፋል። መከራን ማስረሳት ይችላል። የመከራ ሌሊቶችን ያሳልፋል። እያለቀሳችሁ ያላችሁ አትጨነቁ፣ አይዟችሁ። አማኑኤል እንባችሁን ይጠርግላችኋል። እንዲህ ባለ ሲቹዌሽን ውስጥ ያላችሁ፣ በመከራ ውስጥ ያላችሁ አይዟችሁ ይለናል አማኑኤል። እኔ ያለሁላችሁ ካለን አማኑኤል